ቼልሲ 42 ሲኒየር ተጫዋቾችን ይዟል። ቻቪ አሎንሶ አሁን ሌሊትም ቀንም ነጋም ጠባም እነዚህ ተጫዋቾችን አላስፈላጊዎቹን ተጫዋቾች ሰርፕለስ የሆኑትን ትርፍ የሆኑትን ተጫዋቾች ሸጦ የሚገኘውን ገንዘብ ወደ ካዝና እንዲገባ ወይም ደግሞ ለሚያስባቸው ሌሎች ቀሪ ተጫዋቾች ግዢም እንዲውል ለማድረግ ይህንን የሚያስብ ይመስለኛል። አሁን በዚህ ሰዓት ላይ ከልክ በላይ ቁጥር የበዛበት የተጫዋች ቁጥር የበዛበት ክለብ በዚህ ሰዓት ቢኖር ቼልሲ ፉትቦል ክለብ ነው። ዴይሊ ሜል የተባለው ጋዜጣ የኔ ብቻ ኤክስክሉሲቭ ያለው የኔ ብቻ መረጃ ብሎ ያወጣው ዛሬ ዝርዝር ጉዳይ ቼልሲ ትክክለኛ ዋጋ ካገኘ ኦልሞስት የቡድኑ አሁን ያለውን ስብስብ ግማሹን ያህልም ሳይሸጥ አይቀርም ይላል። እና የሚገርማችሁ ጋዜጣው የእያንዳንዱን ተጫዋች በቼልሲ የተሰጠን የወጣለትን ተመን ሁሉ ሳይቀር ነው የገለጸው። ኒኮላስ ጃክሰን 65 ሚሊዮን ፓውንድ ተመን ወጥቶለታል በቼልሲ። እንዳልኳችሁ ትክክለኛ ዋጋ ከተገኘ የሚሸጡ ተጫዋቾች ናቸው እነዚህ አሁን ቀጥሎ ምጠቅሳቸው። ማሎ ጉስቶ 75 ሚሊዮን ፓውንድ። ይሄ የዋጋ መናር ገዢዎችን ከወዲሁ አሽሽቷል ይላል ጋዜጣው የጉስቶን ገዢዎች። ፔድሮ ኔቶ 100 ሚሊዮን ፓውንድ ወደዛ የሚጠጋ ዋጋ አውጥቶለታል ቼልሲ። ይሄ ምክንያቱ ግልጽ ነው። አሁን የክንፍ ተጫዋቾችና አማካይ ተጫዋቾች ዋጋቸው በጣም ንሯል። ስለዚህ ፔድሮ ኔቶም አሁን ወደ 100 ሚሊዮን አስጠግተው ነው ቼልሲዎች የተመኑት እና ከሳውዲ አረቢያም ከአውሮፓም ፈላጊ አለው። ይሄን ያህል ዋጋ የሚከፍል አለው ወይ? እሱ ሌላ ጥያቄ። ሊያም ዴላፕ 50 ሚሊዮን ፓውንድ ተምነውታል። ካልሆነ ግን ወደ ስትራስቡርግ ምናምን በውሰት ሊሰጥ ይችላል። አክሴል ዲሳሲ ይሄ እንኳን ማርኬት ቫልዩ በጣም ወርዷል። ይሄ ተጫዋች 25 ሚሊዮን ፓውንድ ይዞ የመጣ ዲሳሲ ማግኘት ይችላል ብለው ቼልሲዎች ገዢ እየጠበቁ ነው። ማርጊዩ ይሄም አጥቂ 25 ሚሊዮን ዩሮ ተመኖቶለታል። ከሁሉም ግን ውዱና ለሽያጭም የሚያስቸግረው ለቼልሲ ቢቆይም ለመሸጥም ከሌሎች ክለቦች ጋር ቢደራደርም የሚያስቸግር በዚህ ሰዓት የሚያስቸግር ተጫዋች አለ ካልን ኤንዞ ፈርናንዴዝ ነው። 120 ሚሊዮን ፓውንድ ቼልሲዎች ተምነውታል። 120 ሚሊዮን በአንድ በኩል አትፈርዱባቸውም። አማካይ ተጫዋች ሚድፊልደሮች ዋጋቸው በጣም ንሯል። ኤንዞ ፈርናንዴዝ በጥሩ ዕድሜ ላይ ነው ያለው። በጥሩ ፊዚካልና አጠቃላይ በጥሩ ፐርፎርማንስ ዕድሜ ላይ ነው ያለው። የተገዛው 106 ሚሊዮን ፓውንድ ነው። ቼልሲ በዛ ዋጋ መሸጥ አይፈልግም። በዛ ዋጋ ቢሸጥኛም እንገረማለን። ከዛ በላይ ነው መሸጥ ያለበት። ልጁ ስላልፈለገ እንጂ ቼልሲ ስላልፈለገው አይደለም። እና 120 ሚሊዮን ፓውንድ ተምኖታል። ነገር ግን አሁንም ቼልሲዎች በኤንዞ ግራ መጋባት ውስጥ ገብተዋል። ባለፈው አርብ ዕለት ሰዓት ተገድቧል ተብሎ ነበር። ሲቲዎች የሚገዙት ከሆነ እስከዚህ ሰዓት ድረስ ይሄን ያህል ገንዘብ ያቅርቡ አለ ቼልሲ። ቼልሲ ማስፈራራቱ አይደለም። ቼልሲ ስለራሱ እያሰበ ኤንዞን በዛ ሰዓት ላይ እንደሚሸጥ ቢያቅ ምን ያህል ገንዘብ እንደሚያገኝበት ቢያረጋግጥ ከማንቸስተር ሲቲ ግን መስኮቱ ከመዘጋቱ በፊት በሱ ቦታ ትክክለኛ ተተኪ ለማግኘት ጊዜ ያስፈልጋል። ድርድሩ ሊንዛዛ ስለሚችል እና እንደ ፓኒክ ባይ እንዲሆን አይፈልግም። በመጨነቅ የሚገዛ ግዢ ሳይሆን በደንብ ታስቦበት ገንዘብ ወጥቶበት በእርሱ ቦታ በትክክል ሊጫወት የሚችል ትክክለኛውን ተተኪ ፍለጋ ጊዜ ስለሚፈልግ ነው። ሲቲዎች ግን መልስ አልሰጡ። ዛሬ ቢዚ ነን አሉ። ለኮሚኒቲ ሺልድ ጨዋታ እየተዘጋጁ ነበር። ኤንዞ ማሬስካ እንደዛ አሉ። እና አሁን ዴይሊ ሜል እንደዚህ የጠቀሳቸው አሁን የጠቀስኳቸውን ተጫዋቾች ዋጋ ከደመራችሁ ቼልሲ የ460 ሚሊዮን ፓውንድ ሽያጭ የሚሸጡ ተጫዋቾችን አዘጋጅቷል ማለት ነው። እነዚህ ከፍ ከፍ ያለ ዋጋ የሚያወጡ ተጫዋቾች ስለሆኑ ነው እንጂ ሌሎች ደግሞ ዝርዝራቸው ብዙ ነው። ቼልሲ ለውሰትም ለሽያጭም ያዘጋጃቸው። አሁን እስካሁን ድረስ የነገርኳችሁ 460 ሚሊዮን ፓውንድ ያወጡልኛል ብሎ ያስቀመጣቸው ራሱ በሰጠው ተመን። ቀጣዮቹን ዝርዝር ደግሞ ተመልከቱ። በውሰት ወይ በቋሚ ዝውውር ከባድ ዋጋ የማይጠየቅባቸው ተጫዋቾች ዝርዝር ውስጥ ቶሲን አዴራቢዮ አለ፣ ማማዱ ሳር አለ፣ አይሮን አንሴልሚኖ አለ፣ ሚሃይሎ ሙድሪክም ጋዜጣው እንደሚለው እዚህ ውስጥ ተካቷል።
የሙድሪክ ፈላጊዎች ገና የዶፒንግ ቅጣቱ ከመነሳቱ መብዛታቸው ሲዘገብ ነበር። ቼልሲ ግን ማየት ፈልጎ ነበር። አሎንሶ ረጅም ጊዜ ያልተጫወተ ተጫዋች ነው። ኦማን ኬሊማን አንዱ ነው። ይሄ እንግሊዛዊ የአካዳሚ ተጫዋች እድሜው 20 ነው። ኦፌንሲቭ ሚድፊልደር ነው። ዴቪድ ዳትሮ ፎፋና አለ ኮትዲቯራዊ ለ5 ክለቦች በውሰት ቼልሲ ሲሰጠው ሲያንከራትተው ቆይቷል። 23 ዓመቱ ነው። አሁን ግን ያወጣውን ያወጣ ሊሸጠው ይፈልጋል። ሴሌብ ዋይሊ ይሄ የግራ መስመር ተከላካይ የ21 ዓመት አሜሪካዊ ነው። ያለፉትን 2 ዓመታት በስትራስቡርግ እና በዋትፈርድ ነው በውሰት ያሳለፈው። ሺሙሄንካ አጥቂ ነው። የብራይተን ተጫዋች ነው ሆኖ ባለፈው የውድድር ዘመን ያጠናቀቀው በውሰት የሄደበት አሁን የቼልሲ አካዳሚ ፍሬ ነው። ተመልሷል። 18 ዓመቱ ነው። ቤንዋ ባዲያሺልን ታውቁታላችሁ። ወደ ኔፕልስ ናፖሊ ለመዘዋወር በ3.4 ሚሊዮን ፓውንድ ጫፍ ላይ ደርሷል። በውሰት ማለት የውሰት 3.4 ሚሊዮን ን ሲዝኑ ሲጠናቀቅ 23 ሚሊዮን ከፍሎ ናፖሊ መልሶ በቋሚነት ሊያስፈርመው ይችላል። ቤንዋ ባዲያሺል ልምድ ያለው ተጫዋች ነው። አሁን ቀደም ሲል መጨረሻ ላይ ከጠሯቸው ተጠቃሽ ወጣቶች አንፃር እና እነዚህን ከሸጠ ደግሞ ቼልሲ በአጠቃላይ የ500 ሚሊዮን ፓውንድ የግማሽ ቢሊየን ፓውንድ ገቢ ያገኛል ማለት ነው። ይሄ ይሆናል ወይ? ቀጥታ ካየነው 500 ሚሊዮን ፓውንድ ክለቡ በተጫዋቾች ላይ የለጠፈው ዋጋ ነው እና ዋጋውን ተውትና ለአሎንሶ ግን ይሄ ነገር መጥበብ አለበት። እንደውም አንዳንድ ዘገባዎች አሉ ዛሬ ታትመው የወጡ ፐብሊሽ የተደረጉ መረጃዎች 2 ቦታ ከፍሏቸዋል። አሁን አሎንሶ ከእርሱ ጋር የሚሰሩና ከእርሱ ጋር የማይሰሩ ተጫዋቾች፣ ምክንያቱም ግድ ነው ሰብሰብ አድርጎ ትኩረት ማድረግ አለበት አብሮት ከሚቀጥለው ስኳድ ጋርና የኤንዞ ፈርናንዴዝ እንቆቅልሽ ግን በቀላሉ የሚፈታ አይመስለኝም። በጣም ከባድ። ቼልሲ ዋጋውን አንሮታል። እርግጥ ሲቲ ይፈልገዋል። ሲቲ ይሄን ያህል መክፈል ይፈልጋል ወይ? ሰዓቱ እየገፋ ነው ያለው። አለበለዚያ ከዛ ከታሰበው ዋጋ በታች መሸጥ ሊኖርበት ነው። ቼልሲ አሁን ኤንዞ ይለቃል እያለ ነው። ዴይሊ ሜል የሚለው የኔ ውስጥ አዋቂ ምንጮችን የነገሩኝ ይላል ዴይሊ ሜል። ሰዓቱ ስለገፋ መሸጥ ስላልፈለጉ ሳይሆን ሰዓቱ ስለገፋ በሱ ቦታ ተጫዋች ለመተካት አስቸጋሪ ስለሚሆን አሁን በቼልሲ ቤት ውስጥ ያለው እምነት ኤንዞ ፈርናንዴዝ ይቀጥላል ከኛ ጋር የሚል ነው። ተጫዋቹ ካልፈለገስ ቢቀጥልም ለመሸጥ ቢደራደርም ሰዓቱ ሆነ አስቸጋሪ ነው ለቼልሲ። ቀጣይ ወደ ሌላ ክለብ የሚሄድ ከሆነ የገዢው ክለብ ማንቸስተር ሲቲ ነው ይሆናል ተብሎ የሚታሰበው የሚያቀርበው ገንዘብና ለድርድሩ ያለው ፍጥነት ልግዛ ብሎ የሚመጣበት ፍጥነት ወሳኝነት አለው። ባለቀ ሰዓት በመጨረሻዎቹ ቀናት ላይ ቼልሲ ሲቲ ሽጥልኝ ቢለው ከፍ ያለ ዋጋ እንኳን ያሰበውን ዋጋ ቢያቀርብለት እንኳን በእርሱ ቦታ ለመተካት ጊዜ ስለማይኖረው በጣም አስቸጋሪ ያደርግበታል እና ኖ የማለት እድሉ ሰፊ ነው። አለበዛ በእነዚህ በቀጣዮቹ 2-3 ቀናት ይሄ ካልሆነ በስተቀር እንጃ። የኤንዞ ፈርናንዴዝ ነገር በጣም አሳሳቢ ነው። ኤንዞ ከወጣ ለምሳሌ ቼልሲ ከሚያስባቸው ተጫዋቾች አንዱ አሌክስ ስኮት ነው ከቦርንመዝ በእርሱ ቦታ ሊተካ። አስቡ ቦርንመዝ ስለ አሌክስ ስኮት ስንት ክለቦች ደጅ ሲጠኑት ቆይቷል። ቀጣይ ለቦርንመዝ ከፍ ያለ ዋጋ ያወጣልኛል ብሎ የሚያምነው ተጫዋች ይሄ ነው እና ባለፈው ጁን አጋማሽ ላይ 64 ሚሊዮን ፓውንድ አቅርቦ ቼልሲ ቦርንመዝ ውድቅ አድርጎበት ነበር ለዚህ ለ22 ዓመት አማካይ። ይሄን ሪጀክት ያደረገውን አሁን 64 ሚሊዮን ፓውንድ በዚህ ሰዓት እንደገና ሊቀበል አይችልም ማለት ለአሌክስ ስኮት አሁን 90-100 ሚሊዮን ይጠየቃል። ግን ፈርናንዴዝን ሸጠ አሌክስ ስኮትን ብትገዛ አሪፍ ነው፣ ጥሩ ነው። ግን ፈርናንዴዝ በቶሎ መሸጥ አለበት ስንት እንደሚያወጣ እና መሄዱን መረጋገጥ አለበት። እንደዛ ከሆነ ለአሌክስ ስኮት ከበድ ያለ ድርድር ውስጥ ሊገቡ ይችላሉ ከቦርንመዝ ጋር። ቦርንመዝ ራሱ ሰዓት እያለቀበት ስለሆነ እዚህ ጋር አልሸጥም ሊል ይችላል ወይ ዋጋውን በጣም ሊያነረው ይችላል። ልክ ለባሌባ ማንቸስተር ዩናይትድ አምና ባለቀ ሰዓት ሲጠይቅ እንዳደረገው ማለት ነው እና ባለቀ ሰዓት ወደ መጨረሻዎቹ አካባቢ ተገፍቶ ነበር አይደል ፍላጎቱ። ብራይተኖች ግን ጸንተው ቀሩ፣ በዛው ቀሩ። አለበለዚያ ዋጋው 100 ሚሊዮን ማንቸስተር ዩናይትድ 100 ሚሊዮን ሊከፍል አልቻለም፣ በዛ ሊሆን አልቻለም። ቀደም ብሎ ብዙ አውጥቷልና እና አሁንም ቦርንመዝ እንደዚህ አይነት ጨዋታ ሊጫወት ይችላል። በአጠቃላይ በኤንዞ ፈርናንዴዝ ጉዳይ ቼልሲ አሁን የሆነ አጣብቂኝ ውስጥ የሆነ ዳይለማ ውስጥ የገባ ይመስላል።
አዳም ዋርተንም አንዱ ተፈላጊ ነው በቼልሲ ኤንዞ ከወጣ። ማርቲን ዙቢሜንዲም ኢቨን ይሄም ኢምፖሲብል የሚባል አይደል። 27 ዓመቱ ነው። የአርሰናሉ አማካይ በአርሰናል አማካይ ክፍል ከዚህ በኋላ ምን ያህል የጨዋታ እድል ያገኛል በትልልቅ ግጥሚያዎች ላይ? ዙቢሜንዲ ከአሎንሶ ጋር ጥሩ ግንኙነት አለው። አሎንሶ ያውቀዋል። በሪያል ሶሴዳድ ቢ ቡድን ውስጥም አሰልጥኖታል። ሁለቱ ሪያል ማድሪድ ላይ ሊገናኙ ተቃርበው ነበር፣ በኋላ ሳይሆን ቀረ። ወደ ሪያል ማድሪድ ሊዘዋወር ይችላል የሚል ግን ያው ሚኬል አርቴታ ሌላው ባስክ ደግሞ ይሄንን ባስክ አሳምኖ ወደ አርሰናል አመጣው። አሁን በአርሰናል ቦታ እያጣ ስላለ ሌላው የቼልሲው ባስክ ደግሞ በደንብ ያውቀዋል ከሚኬል አርቴታም በላይ። አርቴታ የሚያውቀው ዙቢሜንዲ ነው ከአርሰናል ጋር ከቀላቀለው በኋላ ነው። ይሄኛው ግን አሰልጥኖት በወጣትነቱ በታዳጊነቱ ሁሉ ያውቀው ነበር እዛ ሶሴዳድ ውስጥና ዙቢሜንዲ የኤንዞ ፈርናንዴስ ተተኪ ሊሆን የሚችልበት እድል እንዳለ የብሪቲሽ ፕሬስ እየገመተን ያለው ይህ ግምታዊ ነው። አንዳንድ ፍላጎቶች ስላሉ በዙቢሜንዲ ላይ የቼልሲ ግን ኤንዞ መውጣት አለበት ማለት